ሰላም ዩቲዩብ እንደምናችሁ። ዛሬ ስተዲ ስማርት በሚል ርዕስ እንመለከታለን። ቃላብ እባላለሁ የሊሚትለስ ለርን ፋውንደር ሲሆን ቀጣይ ፈተና ካለባችሁ በተለይም 11ኛ ክፍል ሆናችሁ በዚህ ክረምት ለኢንተራንስ ለመዘጋጀት ያሰባችሁ ተማሪዎች ካላችሁ ከታች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። እንደዚህ አይነት ኮንተንቶች፣ ሪሶርሶች በተለይም እንደናንተ አይነት በዚህ ክረምት ለኢንተራንስ ለመዘጋጀት ያሰቡ ተማሪዎችን ታገኙበታላችሁ። ጆይን ብትሉ ይጠቅማችኋል። እንቀጥል። ስተዲ ስማርት የሚለውን ከመመልከታችን በፊት አብዛኞቻችን ጥናት የሚለውን ስንመለከት ወይም ስናስብ አእምሯችን ላይ የሚመጣው ነገር ምንድን ነው? የሆነ ማንበብ የምንፈልገው ወይም ማንበብ ያለብን ነገር አለ። ከዛም በኋላ እኛ አለን። ከዛን ያንን ነገር ምን እናደርጋለን? እናነበዋለን። ወርድ ባይ ወርድ ወይም ቨርባቲም ቃል በቃል እናነበዋለን። ከዛን ከማንበብ ውጭ ሌላ የምናደርገው ነገር የለም። ተረድተናል ብለን ስናስብ እንተውና ፈተና ካለብን ፈተናችን ላይ እንገባለን። ከዛም በኋላ እንፈተናለን። ያስታወስነውን እንሰራለን፣ ያላስታወስነውን ወይም ደግሞ የረሳነውን ወይም ደግሞ ፕላስ የማናውቀውን እንተዋለን። ይህ ደግሞ ምን ያመጣል? የዛኔ ይጠቅመናል ብለን ያሰብነው ነገር ወይም ደግሞ የተጠቀምነው ሲስተም ስተዲ ሜትድ መጥቀሙን የምናውቀው መች ነው? ከፈተና በኋላ የፈተና ሪዛልታችን ሲመጣ። ያ ማለት ምን ማለት ነው? ለሴ በ11 ክፍል ሎጂኮቹን በ11 ክፍል ተፈታኞቹን እናስበውና አመታት ወይም ደግሞ አሁን ከጀመሩ ለሴ 1 አመት ሙሉ ይጠቅመኛል ብለው ያሰቡት የጥናት መንገዶች ወይም ሲስተም እንደሚጠቅማቸው አንደኛ ዌስት ኦፍ ታይም አለመሆኑን ኢፌክቲቭ መሆኑን መቼ የሚያውቁት መች ነው? የኢንተራንስ ውጤታቸው ከመጣ በኋላ። ያ ማለት ምን ማለት ነው? ልክ ባይሆኑ ወይም ደግሞ የማይጠቅም ሲስተም ተጠቅሞ ቢሆን የኢንተራንስ ውጤታቸውን ሊያበላሽ ይችላል። ይህ ትልቅ ቤት ነው ወይም ደግሞ ትልቅ ቁማር ወይም ደግሞ መቆመር የሌለበት ቤት ነው። ለዚህ ኢፌክቲቭ የሆነ እርግጠኛ የሆንበት ሲስተም ያስፈልገናል። ዛሬ እሱን እንመለከታለን። ይህንን እንዲያስረዳልን ሁለት ፕሮቶታይፖችን ወይም ደግሞ ሰዎችን እንውሰድ። አንደኛው ጎበዝ ተማሪ፣ ሁለተኛው ደግሞ ሰነፍ ተማሪ። ለሁለቱም አንድ የሚነበብ ነገር እንስጣቸው። ይህን የሚነበብ ነገር የሚያነቡበት ሰዓት ደግሞ 4 ሰዓት ነው ብለን እናስብ። ያንን 4 ሰዓት በአግባቡ ይጠቀማል ብለን የምናስበው ከሁለቱ የቱ ነው? ፕሮባብሊ ጎበዙ ተማሪ አይደለም። ሰነፉ ተማሪ ግን ቢበዛ 1 ሰዓቱን ነው ፎከስ ሊያደርግ የሚችለው ወይም ደግሞ ቢያደርግ ራሱ ሌላውን ሰዓት ምን ያደርጋል? ኢዘር ማይንዱ ሪታርድድ ነው ወይም ደግሞ ስለ ሌላ ነገር እያሰበ ፋንታሳይዝ እያደረገ ስለ ስልኩን ወይም ደግሞ ስልኩን እየነካካ ምናምን ነው። ያን ከዛ ከ4 ሰዓት 3 ሰዓት ባቱን ያበክናል። ጎበዙ ተማሪ ግን 4 ሰዓቱንም ኢፌክቲቭሊ ይጠቀመዋል። ሁለቱም በመለያቸው ሁለቱም ተመሳሳይ ምሮን ያላቸው ጋድ ጊቨን ሁለቱም ተመሳሳይ ሰዓት ነው ያላቸው፣ ግን ሪዛልታቸው ይለያያል። ምንድነው የሚለያያቸው? ያደረጉት አክሽን ወይም ደግሞ የተጠቀሙት ሲስተም። ሰነፉ ተማሪ የሚያደርገው ምንድነው? ኢዘር ያነበዋል፣ ከዛም በኋላ ተረድቻለሁ ብሎ ሲያስብ ይተዋል ማለት ነው። ከዛ ይነሳና ይሄዳል። ጎበዙ ተማሪ ግን ከማንበብ ባሻገር የተለያዩ ብዙ ነገሮችን ሊያደርግ ይችላል። እነዛ ምንድን ናቸው? ስተዲ ሜተድስ። ዛሬ የምናየው ይሄንን ነው። ከ1 ሰዓት ብቻ ከማንበብ 3 ሰዓትን በአግባቡ ወደ መጠቀም ወደሚል ወደ ጎበዙ ተማሪ፣ ከሰነፉ ተማሪ ወደ ጎበዙ ተማሪ የሚለውን ሎጂክ እንመለከታለን። ይህንን ስናስብ የምናገኘው 3 ነገሮችን ነው። ያ ማለት ምን ማለት ነው? እንዴት አእምሯችንን እናዘጋጃለን ከጥናት በፊት። ሁለተኛ ደግሞ እንዴት ኢንፎርሜሽን ወደ አእምሯችን እናስገባለን፣ እነዚህ ስቴዲ ሜተድስ የሚለው። ሶስተኛ ላይ ደግሞ እንዴት ኢንፎርሜሽን ሪቴን እናደርጋለን፣ አእምሯችን ከገባ በኋላ እንዴት ይቆያል የሚለውን እንመለከታለን። አብዛኞቻችን ይጠቅሙናል ወይም ምንፈልገው ሪዛልት ያመጡልናል ብለን የምናስባቸው የስተዲ ሜቶዶች ማለትም ሪሪዲንግ፣ ሃይላይቲንግ እና ሜኪንግ ኖት ማለትም ደጋግሞ ማንበብ፣ መጽሐፉ ላይ ያሉትን ነገሮች ማለት ዋና ነገሮች ናቸው ብለን የምናስባቸውን ሃይላይት ማድረግ እና ኖት ማውጣት። እነዚህ አብዛኞቻችን የምንጠቀማቸው 3 የጥናት ዘዴዎች ይጠቅሙናል ብለን አስበን ግን ያን ያህል የሚያስብነውን ያክል ሪዛልት እንደማይሰጡን
የሚያሳዩ የተደረጉ ሪሰርቾችን ነው የምንመለከተው። ከላይ እንደምትመለከቱት በሪሪዲንግ ወይም ደጋግሞ በማንበብ የተሰሩ ሪሰርቾችን ሊስት አስቀምጬላችኋለሁ። እነሱን መመልከት ትችላላችሁ። እኛ ግን ዋና ዋና ይሆናሉ ብለን ያሰብናቸውን እዚህ ጋር እንመለከታለን። የመጀመሪያው በፕሮፌሰር ዶንሎስኪ የተሰራ ሪሰርች ነው። ይህም ሪሪዲንግን ምን ብሎ ያስቀምጠዋል? ኢፌክቲቭነሱን ሎ ዩቲሊቲ ብሎ ያስቀምጠዋል። ቤዝድ ኦን ታይም አርኦአይ ወይም ደግሞ ከታይም አንጻር ሪተርን ኦን ኢንቨስትመንቱ ምን ያክል ነው ብለን ስናስብ ይሄኛው ለስ ኢፌክቲቭ ነው። ሎ ዩቲሊቲ ማለት ምን ማለት ነው? ያን ያህልም ቫልዩ የማይሰጥ ነገር ብላችሁ ማሰብ ትችላላችሁ። ሪዲንግን ለስ ኢፌክቲቭ ነው ብሎ ያስባል። አሁን ለምሳሌ ኢማጂን የሆነ ፈተና ኖሮን ለሱ ያንን ፋይል ወይም ደግሞ ያንን ኖት ወይም ደግሞ መጽሐፉን ደጋግመን አንብበን ለፈተና ገብተን ግን ፈተና ሲመጣ የኛ ውጤት በጣም ዝቅተኛ ነው። ግን ከፍተኛ ውጤት ያመጣው ሌላ ልጅ ይሆንና ከዛን ጭራሽ ደግሞ ምን ብሎ ይመጣል? አንድ እኮ ነው ያነበብኩት፣ አንተ ደጋግሞ አንብበህ ነበር ይለናል ማለት ነው። ምን ማለት ነው? እሱ ሌላ ነገር አድርጎ ነበር ማለት። እኛ ይጠቅመናል ብለን ያሰብነው መንገድ አይጠቅመንም ወይም ደግሞ አልጠቀመንም፣ የምንፈልገውን ውጤት አላመጣልንም። ኢማጂን ፍራስትሬሽኑን ማድረግ የሚገባንን ከፈተና በኋላ ስናውቅ ይህንን ለማስቀረት ነው። በተለይ ቀጣይ ፈተና ካለባችሁ 11ኛ ክፍል ተፈታኝ ከሆናችሁ እና በዚህ ክረምት ለኢንትራንስ ለመዘጋጀት ካሰባችሁ ከታች ዲስክሪፕሽን ላይ ግሩፕ አስቀምጠንላችኋል። እሱን ጆይን ማለት ትችላላችሁ። እንደዚህ አይነት ከፈተና በፊት ማወቅ የሚገባችሁን ነገሮች እዛ ላይ ማግኘት ትችላላችሁ። ሪዲንግ ቀጥሎ ሁለተኛው ደግሞ ሃይላይቲንግ። አሁንም ሃይላይቲንግን የፕሮፌሰር ዶንሎስኪን ሪሰርች ነው የምንመለከተው። ሃይላይቲንግን ምን ብሎ ያስቀምጠዋል? አጌን ሎ ዩቲሊቲ ኤፌክቲቭነስ፣ ሎ ዩቲሊቲ፣ ከዛ ቤዝድ ኦን ታይም አርኦአይ ወይም ሪተርን ኦን ኢንቨስትመንቱ ደግሞ ሊትል፣ ለፐርፎርማንስ ወይም ለውጤታችን ያለው ቡስት ወይም ድጋፍ ትንሽ ነው፣ ያን ያህልም አይደለም እንደምናስበው ማለት። ሶስተኛው ደግሞ ሜኪንግ ኖት። አሁን ይሄኛው የአብዛኞቻችን ነው ማለት ኢቨን እንደማይጠቅመን እያወቅን ራሱ ልንተው ያልነው ያልፈለግነው ስተዲ ሜትር ነው። አብዛኞቻችን ምን የጠቀምን እንደሆነ ማስበው እሱን ነው። ሜኪንግ ኖት ኢፌክቲቭነሱ ምንድነው? ስቲል ሎ ዩቲሊቲ፣ አርኦአይውም ምንድነው? ለስ ኢፌክቲቭ። እንደውም ምን ይለዋል? ኖት ሜኪንጉን አብዛኛው ተማሪ እንደውም ሊቶ አይችልም። የሆነ በጣም ከመጣበቅ የተነሳ እንደውም ለማስተው ከመሞከር እንዴት ኖት እንደሚወጣ ማስተማር ይቀላል ብሎ ነው የገለጸው። እና ኖት ሜኪንግን ከሰመራይዚንግ ጋር ነው እንደዚህ ሎዩቲሊቲ እና ለስ ኢፌክቲቭ ብሎ የገለጸው። አብዛኛው ከላይ ማለት አሁን እርግጠኛ ነኝ አብዛኞቻችን የምንጠቀመው እነዚህን 3 ስተዲ ሜቶዶች ነው። እና እንደምትመለከቱት ሪሰርቾቹ እንደሚያሳዩት ኦራል ሎ ዩቲሊቲስ ያን ያህልን ፐርፎርማንስ የሚሰጡን ወይም የሚያመጡልን ስተዲ ሜቶዶች አይደለም። አሁን በመቀጠል ደግሞ ዛሬ እንድናወራ የፈለግኩት ዋነኛው ነገር ስለ አክቲቭ ሪኮል ደግሞ ተጨማሪ ሪሰርቾችን እንመልከት። ወደ አክቲቭ ሪኮል ስንመጣ 1939 የተሰራ አንድ ሪሰርች ነው የምንመለከተው። ይህም በፕሮፌሰር ዶንሎስኪ ቅድም የሶስቱን ስተዲ ሜቶዶች በሰራው ሰው እየተሰራ ነው የሚሆነው። የመጀመሪያው ምን ብሎታል? ኖት ታይም ኢንቴንሲቭ ማለትም እንደ ሪዲንግ ደጋግሞ እንደ ማንበብ ወይም ደግሞ ኖቱ እንደማውጣት ያን ያህልም ጊዜ የሚፈጅ አይደለም። ሌላኛው ደግሞ ካን ቢ ኢምፕሊመንትድ ዊዝ ሚኒማል ትሬኒንግ፣ ያ ማለት ኢፌክቲቭሊ እንድትጠቀሙት ምንም የሆነ ኒውክሊየር ፊዚክስ አይደለም፣ ለመረዳት የሚከብድ ነገር አይደለም። ጀስት በቃ ራስን መፈተን ነው። ያን ያህልም ለመረዳት ምን ማድረግ እንዳለባችሁ ስቴፕ ባይ ስቴፕ ምናምን የሚባል ነገር ያን ያህልም ዲቴል አይደለም። በቃ የሆነች ራሳችሁን መፈተን አለባችሁ። በቃ አለቀ። እቺ ናት ሲምፕል ኮንሴፕቷ ማለት። ስለዚህ ካን ቢ ኢምፕሊመንትድ ዊዝ ሚኒማል ትሬኒንግ። ይህ ግራፍ ምንድን ነው? ይህን ግራፍ ስንመለከት 2 ግሩፖችን አመጧቸውና ከዛን አንደኞቹ ደጋግመው አነበቡ። ከዛን ደጋግመው ካነበቡ በኋላ ከአንድ ቀን በኋላ እና ከሳምንት በኋላ ያንን ኢንፎርሜሽን ፈተኗቸው ምን ያክል እንደሚያስታውሱ ማለት ነው። ሌሎቹን ደግሞ ሌላ ግሩፕን ደግሞ ካነበቡ በኋላ እንደነዛ ማነው ደጋግመው እንዳነበቡ ዝም ብለው ሳይተዉ ፈተኗቸው፣ ፈተና ሰጧቸው ያነበቡትን ማለት ራሳቸውን ቴስት እንዲያደርጉ
ፈተና ሰጧቸው። ለዚህ የመጀመሪያዎቹ ደጋግመው አነበቡ። እነዚህ ደግሞ ካነበቡ በኋላ ቴስት ነው ያደረጉት። እንደነዛ ደጋግመው አላነበቡም፣ አነበቡ ከዛን ቴስት። አክቲቭ ሪኮል እሱ ነው። ቴስት ያደረጉት አክቲቭ ሪኮልን ተጠቀሙ ብላችሁ አስቡ። እነዛ ደግሞ ደጋግሞ ማንበብን ሪዲንግን ተጠቀሙ። ሁለቱን ሲያነጻጽሩ ሪዛልታቸው ምን ሆነ? ደጋግሞ ያነበቡት ናቸው ሼር የተደረገው ማለት። ከዛ መጀመሪያ ከአንድ ቀን በኋላ ተፈትነው ይህንን ሪዛልት አመጡ። ከዛ ከሳምንት በኋላ ተፈትነው ደግሞ ይህን ሪዛልት አመጡ። እነዚህ የክላሱ ቶፕ ሰርድ ናቸው። ከፍተኛ ውጤት ያመጣሉ ተብለው የሚጠበቁ ተማሪዎች ማለት እነሱ ናቸው። ከአንድ ቀን በኋላ ያመጡት ውጤት ይሄ ነው which is about like ከ45% በላይ። ከዛ ከሳምንት በኋላ ደግሞ ያው ሞስት ፕሮባብሊ የሆነ ኢንፎርሜሽን ስለሚረሱ ዝቅ ይላል። 40% ነው ያመጡት። ምን በማድረግ ደጋግሞ በማንበብ ማለት። ከዛ እነዚህ ደግሞ ቶፕ ዋን ሰርድ ኦፍ ዘ ቦተም ላይክ ዝቅተኛ ውጤት ክላስ ውስጥ ያን ያህልም የማይሳተፉት ብላችሁ አስቡና እነሱ ናቸው። እነዚህ ምንድን ናቸው? ጀስት ደጋግሞ ያነበቡት ናቸው። ሪዛልታቸው እንደምታዩት እንደዚህ ነው። ይህን ውጤት አስመዘገቡ ከአንድ ቀን በኋላ እና ከሳምንት በኋላ ሲፈተኑ ማለት። እነዚህ ደግሞ በስኩዌር ያላቸው ምንድን ናቸው? አንብበው ከንባቡ በኋላ ራሳቸውን ቴስት ያደረጉ ናቸው። ተመልከቱ ሪዛልታቸው እነዚህ የነበረው ምን ያክል ቡስት እንዳደረገ 80 ገባ which is about 50% ኢምፕሩቭመንት ማለት። እነዚህ ከሳምንት በኋላ ሲፈትኗቸው ደጋግሞ ከማንበብ ፈተና ፈትነዋቸው ድጋሚ ሲፈትኗቸው ከሳምንት በኋላ ቡስት አደረገ ግሬዳቸው። ኢቨን ቶፕ ዋን ሰርድ ኦፍ ዘ ቦተም ዘ ክላስ ራሱ ከፍ ያለ ውጤት ነው ያመጡት። እነዚህ ምን ያክል ኢምፕሩቭመንት 50% ከድሮ 50% ነው። ያችን በቃ ደጋግሞ ከማንበብ የራሳቸውን ቴስት በማድረጋቸው ብቻ ከድሮ ውጤታቸው 50%። አሁን ለምሳሌ እስቲ ያስቡት ኢንተራንስ ወይም ደግሞ የሆነ ትልቅ ፈተናችሁን 45 ምናምን አምጥታችሁ ወይም እቺ የሆነ ይጠቅመኛል ብላችሁ ባሰባችሁት ስተዲ ሜትድ 45 አምጥታችሁ ጀስት with a simple ሰልፍ ቴስቲንግ ሜትድ ማለት ካነበባችሁ በኋላ ራሳችሁን በትፈትኑ ኖሮ ወይም ብትጠይቁ ኖሮ ብትጠይቁ ማለት ጥያቄ በሰሩ ኖሮ 50% ኢምፕሩቭመንት ቢኖራችሁ ማለት በእኔም ቢሆን ይሄ ቤት ማለት ይሄ እንትን I will take this one like 50% improvement of my grade it means a lot። ይሄን ያመሰለ ልዩነት አመጣ ማለት was practice testing። ራሳቸውን በመፈተናቸው ብቻ ውጤታቸው ከፍተኛ ለውጥ አምጥተዋል። ሁለተኛው ደግሞ ሪሰርች በ2011 የተሰራ ሪሰርች ነው። እነዚህን ቅድም የገለጽኩላችሁን ስተዲ ሜቶዶች ከአክቲቭ ሪኮል ጋር በደንብ ሊያነጻጽርልን የሚችለው 4 ግሩፕ አደረጉ። 4ቱ ግሩፕ ምንድን ናቸው? የመጀመሪያዎቹ አንዴ ብቻ ያጠኑ ተማሪዎች ናቸው። ከዛ ሁለተኞቹ ደግሞ 4 ጊዜ ደጋግመው ያነበቡ ናቸው። ሶስተኞቹ ደግሞ ኮንሴፕት ማፕ ወይም ደግሞ ማይንድ ማፕ ያወጡ ናቸው። አራተኞቹ ደግሞ ካነበቡ በኋላ ጀስት አንድ ጊዜ ብቻ ራሳቸውን ያነበቡትን የፈተኑ ማለት አክቲቭ ሪኮል የተጠቀሙ። መጀመሪያ ምን አይነት ጥያቄ ጠይቋቸው? ቨርባቲም ቴስት ማለት ኢንፎርሜሽን ከንባቡ ላይ ጀስት ማስታወስ ብቻ የሚጠበቅባቸው ኢንፎርሜሽን የሆኑ ያን ያህልም ኮንሴፕቹዋል ሳይሆን ኢንፎርሜሽን ቤዝድ የሆኑ ጥያቄዎችን ጠይቋቸው። ሪዛልቱ እንደሚያሳየው አንዴ ብቻ ያነበቡት ይህንን ሪዛልት አምጥተዋል። አንዴ ብቻ ያነበቡት ከዛ 4 ጊዜ ያነበቡት ቨርባቲም በሆነ ጥያቄው ላይ ይህንን ሪዛልት አምጥተዋል። ኮንሴፕቹዋል ማፕ ያመጡት ደግሞ የዋባውት 40% ይሄንን ያመጡት። ግን አንዴ ብቻ ራሳቸውን የፈተኑት ግን ተመልከቱ ምን ያክል ትልቅ ለውጥ እንዳመጡ። ያ ማለት አንዴ ብቻ ካነበብን በኋላ አንዴ ብቻ ራሳችንን በመፈተናችን 4 ጊዜ ከመደጋገም የሚበልጥ ውጤት እናመጣለን ማለት ነው። ኢማጂን ይሄ ምን ያክል ዌስት ኦፍ ታይም በት ትንሽ ሪተርን እንዳለው። ከዛ ደግሞ ቀጠሉ ኢንፈረንሻል ወይም ደግሞ ጀስት ማገናዘብ የሚፈልጉ ጥያቄዎችን ደግሞ አወጡና ፈተኗቸው። አንዴ ብቻ ያነበቡት እንደዚህ ከ30 እስከ 40 ባለው አመጡ። 4 ጊዜ ደጋግሞ ያነበቡት ከ50 እስከ 60 ባለው ውስጥ። ከዛን ኮንሴፕቹዋል ማፕ ያመጡትም ድጋሚ ከ40 እስከ 60 ባለው ውስጥ። ግን ሪትሪቫል ወይም ደግሞ ራሳቸውን የፈተኑት ደግሞ ተመልከቱ 80 ሉክ ዘ ዲፍረንስ። 4 ጊዜ የፈተኑትና
አንዴ ብቻ በመፈተናቸው ራሳቸውን ያላቸውን ልዩነት ተመልከቱ። ሂውጅ ዲፈረንስ ነው። ይሄኛው ምን ያክል ዌስት ኦፍ ታይም እንደሆነ ተመልከቱ። ናት ኦንሊ ዛት በዛም አላቆሙም። ከመጀመሪያቸው በፊት ማነው ውጤቱን ከማሳየታቸው በፊት ተማሪዎቹን ጠየቋቸው። የትኛው ነው ከፍተኛ ውጤት ሊያመጣ ይችላል ብላችሁ የምታስቡት? አንድ ጊዜ ያነበበው ነው? 4 ጊዜ ያነበበው ነው? ማይንድ ማፕ ያወጣው ነው? ወይስ ካነበበ በኋላ ራሱን የፈተነው ነው ብለው ጠይቋቸው። ተማሪዎቹ የመለሱት ይህንን ነው። 4 ጊዜ ያነበቡት እነሱ ከፍተኛ ውጤት ያመጣሉ ብለው እነሱን የመረጡት። እነዚህ አንድ ጊዜ ያነበቡት ሁለተኛ፣ ማይንድ ማፕ ያወጡት ሶስተኛ፣ አንዴ ብቻ የፈተኑትን እንትን አሏቸው አራተኛ ብለው። ሰው ምንድነው እስቲ የኛውን አይዲዮሎጂ እንመልከት። አሁን እኛስ የትኛው ነው በደንብ ይጠቅመናል ብለን ልንመርጥ የምንችለው? በተጨማሪ መምረጥ ብቻ አይደለም። ቅድምም እንደ አይዲያ የተጠቀምኩት ኢንተራንስ ወይም የምትፈተኑ ወይም ደግሞ ቀጣይ ፈተና ያላችሁ ልጆች ተጠቀሙ ቢባል ራሱ የትኛውን ነው የምንተጠቀሙት? 4 ጊዜ ማንበብን አይደል? አብዛኞቻችን የምንመርጠው እሱን ነው። ግን ሉክ ምን ያክል ዌስት ኦፍ ታይም እንደሆነና ሪተርኑ በጣም ትንሽ እንደሆነ በሁለቱ ሪሰርቾች አክቲቭ ሪኮል ምን ያክል ዩዝፉል እንደሆነ ከሌሎቹ አንጻር ለማሳየት ለሞከርኩኝ። አትሊስት ኮንቪንስ እንዳደረግኳቸው አክቲቭ ሪኮልን ልትጠቀሙ ተስፋ አደርጋለሁ። ወደ ቀጣዩ እንሂድ። ከሁለተኛው ስንጀምር እንዴት ወደ አእምሯችን እናስገባ የሚለው እናገኛለን። ይህንንም በምንመለከትበት ጊዜ አንድ ነገር እናገኛለን። እሱ ምንድን ነው? ለርኒንግ መስት ቢ ኢዚ። ስትመለከቱት ጥሩ ነገር ይመስላል ወይስ መጥፎ ነገር? አብዛኞቻችሁ እንደ ጥሩ ወይም ደግሞ ልክ እንደሆነ ንግግር እንደወሰዳችሁት እርግጠኛ ነኝ። ነገር ግን ይህ ነገር ትክክል አይደለም። ኢትስ አክቹዋሊ ኤ ፋላሲ። ልክ አይደለም። ማጥናት ማለት ወይም ጥናት ማለት ወደ ውስጥ ሳይሆን ወዴት ነው? ወደ ውጭ። ወደ ውስጥ ወደ ውጭ ማለት ምን ማለት ነው? ይህንን ሎጂክ ላይ እንዲያስረዳልን ከታችኛው ንግግር ጋር በማያያዝ አንድ ነገር እንመልከት፣ ወይም አንድ አናሎጂ እንውሰድ። ሌትስ ሴይ አሁን ለምሳሌ ጂም ገባን እንበል። ሌትስ ሴይ ቲን ማንን ናው ኢርሳድ ጂም ገባን ኢርሳድ ማድ ሳድማድ ጂም ገባን። ምንድነው የምንፈልገው? መስል ዳፕ መሆን አይደለ? መስልድ መሆን ነው የምንፈልገው። ከዚህ ከቲን ማን ወደዚህ ነው መሆን ፈልገው ሃፒ ሳድ። ከዚህ ወደዚህ ነው መምጣት የምንፈልገው አይደለ? እሱን ለማድረግ ምን እናደርጋለን? ዌይት እናነሳለን። ኢማጂን ጂም በገባን ቁጥር 2 ኪሎ ግራም ብቻ የምናነሳ ከሆነ አመቱን ሙሉ 2 ኪሎ ግራም ብቻ የምናነሳ ከሆነ እዚህ ነገር ላይ ምንደርስ ይመስላችኋል? አንደርስም። ምክንያቱም ምንድን ነው መስላችን ቴንሽን የለውም ማለት ነው። በ2 ኪሎ ግራም ያን ያለም ግሮዝ የሚያመጣ ቴንሽን አንሰጠነውም። ለዚህ የምንፈልገው ሪዛልት አናገኝም። ነገር ግን ሌትስ ሴይ ፎር ኤግዛምፕል 10 ኪሎ ግራም የምናነሳ ቢሆንስ? የሆነ ቴንሽን ይኖራል አእምሯችን ውስጥ። ከዛን ደግሞ ፕሮግረስ እናደርጋለን፣ 15 እናደርገዋለን፣ አሁንም የሆነ ቴንሽን። ለዚህ ቴንሽን በጨመርን ቁጥር ስትሬንግዙ በጨመረ ቁጥር እንትናችንም የአእምሯችንም የጡንቻችንም ግሮዝ እንደዛው ይሆናል። ለርኒንግም እንደዛው ነው የሚሆነው። አእምሯችን ፈን የሆነ ሊሚት ሃይላይት በምናደርግበት ጊዜ፣ ኖት በምናወጣበት ጊዜ ዞስ አር ጀስት ፈን። እንደ 2 ኪሎ ግራም ብላችሁ አስቡት። ያን ያለም ለአእምሯችን ቴንሽን አይኖረውም። ግን ቴንሽን የሚኖረው ሌት ሴይ ካነበብን በኋላ እንትኑን መጽሐፉን ዘግተን ሌት ሴይ ምን እንደተረዳን ለማውጣት በምንሞክርበት ጊዜ አእምሯችን አንኮንፈርተብል በሚሆንበት ጊዜ ግን የዛን ጊዜ ቴንሽን ይኖራል ማለት ነው። ያን ጊዜ ምን እያደረግን ነው ማለት ነው? እያጠናን ነው። ጥናት የሚባለው እሱ ነው። ወደ ውጭ ሳይሆን ወደ ውስጥ ነው። ወደ ውስጥ ሳይሆን ወደ ውጭ ነው የሚለውን ለማመልከት የሆነ ሪሰርች እንመልከት።
ወደ ሶስተኛው ስንመጣ ደግሞ ምን የሚል እናገኛለን? ሪቴን ወይም ደግሞ አእምሯችን ውስጥ ማቆየት። ምን አድርገናል? በመጀመሪያ አእምሯችንን አዘጋጅተናል። ያው የመጀመሪያውን የማዘጋጀት የሚለውን በቀጣይ ቪዲዮ እናዘጋጀዋለን። ሁለተኛው ደግሞ አእምሯችን ውስጥ እንዴት እንደምናስገባ ተመልክተናል። ሶስተኛው ደግሞ ምን ይቀረናል ማለት ነው? አእምሯችን ውስጥ ያንን ኢንፎርሜሽን ማቆየት። ማቆየት የሚለውን ሀሳብ ስናወራ ወይም ደግሞ ስለዚህ ስንወያይ ምን የሚባል ነገር ይመጣል? ፎርጌቲንግ ከርቭ። ፎርጌቲንግ ከርቭ ምን ማለት ነው? አሁን ለምሳሌ አንድን ነገር ዛሬ አጠና ነው እንበል፣ የሆነ ቶፒክ ሌትስ ሴይ ባዮሎጂ ዛሬ አነበብ ነው እንበል። ዛሬ አንብበን ማታ ላይ ብንጠየቅ ያንን ነገር 100% ልናስታውስ እንችላለን አይደለ? ማታ ላይ ብንጠየቅ 100% የምናስታውስ እንችላለን። ግን ሌትስ ሴይ በንጋታው ግን ሌትስ ሴይ አንድ ቀን ካለፈ በኋላ ግን ሌትስ ሴይ 10%ን ልንረሳ እንችላለን። ያ ማለት 90% ይቀረናል ማለት ነው። ከዛን ከ2 ቀን በኋላ ከዛን ከ3 ቀን በኋላ ፎርጌቲንግ ከርቭ ምን ይላል? ከ3 ቀን በኋላ 50%ን ያንን ኢንፎርሜሽን እንረሳለን ማለት ነው። ሚሞሪ ዲኬ እያደረገ ይመጣል። አእምሯችንም የተሰራው እንደሱ ነው። ውስጡን ያለውን ነገር አራግፎ ፍሪ ለመሆን ጀስት እንደ ሌላው ሚሞሪ አይደለም ቦታ የሚይዝ ጀስት ራሱን አውቶ ደሊት አለው። በቃ ፎርጌቲንግ ከርቭ አውቶ ደሊት ብላችሁ ያዙት። ይሄ ምንድነው? ዴይ ነው። ይሄ ደግሞ ሪቴንድ ነው። ሪቴንድ ኢንፎርሜሽን። ዴይ በሄደ ቁጥር ሪቴንድ ኢንፎርሜሽናችንን በዛው ልክ እየቀነሰ ይመጣል። ይሄ ነገር ግን በግ አይደለም፣ ፊቸር ነው። ያ ማለት መጥፎ ነገር አይደለም፣ እንደውም ጥሩ ነገር ነው። ለምሳሌ 11ኛ ክፍል በዚህ ካረንት ለኢንተራንስ ለመፈተን አሰባችሁ እንበል። ኢማጂን 1-2 ቀን በኋላ አይደለም ፈተናው ያለው፣ ከ365 ቀን በኋላ ነው። ከረምቱንም ደምረን ከአመት በኋላ 1 year እንደን ኢማጂን ዛሬ አንብባችሁት ከዛን ምን ያክል ልትረሱት እንደምትችሉ ወይ ደግሞ ፕሮባብሊ ሪቫይዝ ልናደርገው እንችላለን የሚል ሀሳብ ሊመጣላችሁ ይችላል። ግን ያ ደግሞ ምን ያክል ያ ደግሞ ሎጂክ ምን ቤግ ያደርጋል? እንዴት ነው ሪቫይዝ የምናደርገው ወይም ደግሞ እንዴት ነው ፎርጌቲንግ ከርቭ ካውንተር የምናደርገው የሚለውን ስናስብ ምን ብያችኋለሁ? ፎርጌቲንግ ከርቭ በግ አይደለም፣ ፊቸር ነው። እንዴት ነው ካውንተር የምናደርገው? ሌትስ አሁን ለምሳሌ ማታ እንትን አይደለ አልተረዳን አይደለ 100% ልናስታውስ እንችላለን። እንደን ከ3 ቀን በኋላ ሀፉን እንረሳዋለን ብያችኋለሁ። እንደን ዘ ከርቭ ጎስ ላይክ ዲስ፣ እንደዚህ ነው ከርቭ የሚመጣው። ግን ሌትስ ሴይ በሁለተኛው ቀን የሆነች ነገር ሪቫይዝ አድርገን ወይም ደግሞ ያንን ኢንፎርሜሽን ብናስታውሰው ደግሞ መልሰን ብናነበው ምን ይሆናል? ፎርጌቲንግ ከርቭ ስታርት ፍሮም ሂር። ከዛ የቤስ ፓርት ምንድነው? አሁን ለምሳሌ 2 ቀን ነው የወሰደብን፣ 3 ቀን ነው የወሰደብን ሀፍ ለመሆን። አሁን ደግሞ ሌትስ ሴይ 6 ቀን ሊሆን ይችላል። አሁን 1 ማታል 1 እዚህ ጋር ሁለተኛ ቀን አለ። ኦኬ እዚህ ጋር ነው ሁለተኛ ቀን። እዚህ ጋር 1 ሁለተኛ ቀን። እሺ ይሄን 3 ብላችሁ ያዙልኝ። and then okay this is 1 so we revise on the second። ይሄ 2 እዚህ ጋር 3 ከዛን 4 5 6 እዚህ ጋር እንትን ብለናል። ምንድነው ሪቫይዝ አድርገናል አይደለ? ከዛን ቅድም ስንት ነው 3 ቀን ይወሰደብን ሀፍ 50%ን ለመርሳት። ከዛን አሁን እዚህ ጋር ሪቫይዝ ስላደረግ ነው ስንት ቀን ሌትስ ሴይ ድጋሚ ተጨማሪ 3 4 5 እሺ እዚህ ጋር እስከዚህ 6 ነው 3 ቀን አለን። ከዛን እሺ 6 ብለን እንያዘው 7 and then 12 ቀን ነው ብላችሁ አስቡት። እዚህ ጋር መሀል ላይ ያለ ከ3 እስከ 12 ቀን እጥፍ፣ ያ ማለት ከ3 እስከ 9 ቀን ማለት ነው። 9 ቀን ወሰደብን ለመርሳት 50%ን ማለት ነው። ከዛን እዚህ ጋር ይሆናል ማለት ነው ፎርጌቲንግ ከርቫችን። እዚህ ጋር 50% የወሰደብን ሬት ምንድነው? በጣም ፈጣን ነው። እዚህ ጋር ግን ከ9 ቀን በኋላ ነው 50% የረሳ ነው። ያ ማለት ምን ማለት ነው? ፎርጌቲንግ ከርቭን ካውንተር ለማድረግ እንደዚህ ይሆናል ፎርጌቲንግ ከርቫችን። ይሄ ታይም ነው ወይም ደግሞ ዴይ፣ ይሄ ደግሞ ሪቴንድ። ቀን በሄደ ቁጥር ከዛን መሀል ላይ እናደርጋለን ጃምፕ እናደርጋለን። ከዛን የመረሳት እንትኑ ከፍ እያለ ይሄዳል።
ከዛን አሁንም እዚያ ጋር ከዚህ ከ2 ቀን በኋላ ከሆነ ከ3 ቀን በኋላ ጃምፕ እናደርገዋለን። እንደዚህ እያለ ሪቴንድ ኢንፎርሜሽን ይሆናል ማለት ነው። ይህንን በአናሎጂ ለማስረዳት ያክል ሌትስ የሆነ ሰው ዛሬ ተዋወቀን እንበል። ከዛ ስሙ ብሩክ ይሆን። ብሩክን ዛሬ ተዋወቅ ነው እኛ ነን። ከዛን ሀይ ብሩኬ ተዋወቀን። ከዛን ብሩኬ ተለየንና ከዓመት በኋላ ደግሞ ተመልሶ መጣ። ዓመት እዚህ 1 year። ከዛን አገኘ ነው። ከዛን እኛ ተገናኘን። ከዛን ስሙ ማን ነው ለማስታወስ እንሞክራለን። ማን ነው ይሄ ሰውዬ? ምክንያቱም 1 ዓመት ረስተነዋል። ከዛን ብሩኬ ብልቢሳድ ምክንያቱም ስሙን ስለረሳ። ግን ብሩኬ በየሳምንቱ የምናገኘው ሰው ቢሆንስ 1 week ስሙን እናስታውሳለን። ምክንያቱም በየሳምንቱ የምናገኘው ሰው ነዋ። እኛም ሃፒ፣ ብሩኬ ሃፒ። ምክንያቱም ብሩኬን አረሳ ነው ስሙ። ይህንን ፎርጌቲንግ ከርቭ ካውንተር የምናደርገው በዚህ ነው። ይህንን እንደ ኢንፎርሜሽን ብላችሁ አስቡት። በየሳምንቱ ወይም ደግሞ ዊዝ ስፔስድ ሪፒቲሽን እንትኑን ዲስተርብ እናደርገዋለን ማለት ነው። ፎርጌቱ ስፔስድ ሪፒቲሽን የሚለውን በቀጣይ ቪዲዮ እንሰራበታለን ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮዎች ጋር እንገናኛለን። ቅድም እንዳልኳችሁ ፈተና ካለባችሁ ወይም ደግሞ 11ኛ ክፍል ሆናችሁ ለኢንተራንስ በዚህ ክረምት ለመዘጋጀት ካሰባችሁ ሜንቶሪንግ ፕሮግራም አለን። እታች ያለውን ቴሌግራም ግሩፕ ጆይን ማድረግ ትችላላችሁ። አመሰግናለሁ።